ሳይኖረን ከዜሮ ነው የተነሳነው እነሱ ከዛ ወሰንን ተጋባን እሱ ስራ ጀመረ ህይወት ቀጠልን እንደዛ ነው የተጋባነው እንጂ መነሻ ይሁን ምንም መነሻ የለንም እኔና እሱ ምንም አልፈራንም እኔ 20 አመቴ ነው እሱ 26 አመቱ ነው ስንጋባ ግን ለማግባት ግን ምንም አልገደበንም ገንዘብም ምንም ኖሮን ሳይሆን እኔና እሱ እሱም እኔን ያየው እኔም እሱን አይቼ ነው የተጋባነው እሱ ላይ እምነት ነበርሽ ኦፍ ኮርስ በጣም እምነት ነበረኝ ስለማምነውም ነው ያገባሁት ያ አሁን ለምን መሰለሽ ይሄን የምጠይቅሽ ኮርስ ቱ ላቭ ኤግዚስት ያረጋሉ ያምናሉ በመዋደድ በጣም ያረጋሉ ያሳው these days ግን በተለይ አሁን ላይ ባለው ሰዎች ገንዘብ ከሌላቸው ብዙ ነገራቸው ካልተመቻቸ ቢቃቃሉ አካውንታቸው ነገር ከሌለ ሰርግ መደገስ ካልቻሉ በጣም ነው የሚያሳስበው አይደለም ትዳር like የሆነ ሪሌሽንሺፑን አንድ ስቴፕ እንኳን ለመውሰድ ኮሚትድ ለመሆን እንኳን ቴክስት እናንተ አንቺ በ20 አመት እሱ በ26 አመቱ ኢቭን ስራ ሳይኖራችሁ ምንም ሳይኖረን ሞራል ሆናችሁ መዋደዳችን ብቻ ወስጣችን የነበረው ኃይል እሱ አብረን እናሸንፋለን ኦፍ ኮርስ እያሸንፍነው ዛሬ እያሸንፍነው ምንም ለምሳሌ የተንተራስንበት ነገር ወይ ደግሞ መነሻችን ፍቅር ብቻ ስለሆነ እናሸንፋለን ብለን ነው ምናምን እያሸንፍነው ነው ሁለተኛ ደግሞ እሱ ትላንትና ይሄን አይተሽ ነው ወይ ደግሞ ትላንትና ይሄን አይተ ነው ምለው ነገር የለም እሱም ስለሚወደኝ እኔም ስለምወደው ብቻ ነው የተጋባነው ከዛስ እንዴት ነበር ህይወት እንዳሰብነው የሆነ ያክል ኖርንና ከ3 አመት በፊት ከባድ የትዳር ቀውስ ገጠመን ከባድ ነገሮች ይደራረቡና ልጆች ሲመጡ ያቅታል አብሮ መኖር መስማማት ማችልበት ጊዜ አለ የሆነ ጊዜ እንዴት አለፍ ነው መሰለ በቃ ከብዶን ነበር ማለፍ አንችልም ነበር መፋታት ፈልገን ነበር በጣም ጭቅጭቃችን በስቶ ልጆቻችንን ማሳደግ ከብዶን ነበር በቃ የሆነ አንዴ አሪያ ማቱንበት ጊዜ የሆነ የራስ ምክንያቶች ተሰብስቦ እሱም ደግሞ እኔም ደግሞ ለምን አንለያይም ብለን ነበር የሆነ ጊዜ ከዛ ልጆቻችን ካስተኛን በኋላ ፍላፊታቸው መጨቃጨቅ አንፈልግም እሱም ያን ሶፋ ይዛን ነው ይብል በቃ እንደዚህ ነህ እንባባል ነበር ከዛ የሆነ ቀን ሳየው ይሄን ሰውዬ ድሮ ወደው ነበር አብሬን ያደኩት ሙሉ ነገሩን አውቀዋለሁ ዛሬ ላይ እሱን ለመፍታት ምንድነው ያነሳሳኝ ውስጥሽ እንደዛ እያሰብኩኝ ከዛ መጥቶ ከስራ ግማሽ ቀን ነበር ስራ መሰራው ቤቱን ሳየው እንዴት እየኖርን እንደሆነ ግራ ገባኝ ቤቱ በቃ ትቻለሁ ኮምፕሊትሊ እንኳን የሚስትነትን ኃላፊነት ለወጣ ቤቴን ራሱ ትቻለሁ እኔ እንዴት እየገባና እየወጣ እንዳራሱ ግራ ገባኝ ቤታችን በጣም ኦልሞስት ፈርሷል ማለት ይችላል በጣም ነው የሚያስጠላው ብዙ ነገራችን ተበላሽቷል እንዴ ምን ሆነን ነው ምንድነው እዚህ ያደረሰን ከባሌ ጋር እዚህ ያደረሰኝ ነገር ምንድነው ቁጭ ብዬ ነው የጻፍኩት አብሬ ብኖር ምን አተርፋለሁ ብለያይ ምን አተርፋለሁ ቁጭ አልኩኝና ከዛ እግዚአብሔር እንደዚህ ነው ያልኩት እግዚአብሔር ወይ ይሄንን ችግር አንድ ወር የምችልበት እድሜ ስጠኝ ዘመኔን በሙሉ ችለዋለሁ ነው ያልኩት አንድ ወር ይሄንን ችግር ከቻልኩት ዘመኔን በሙሉ ከባሌ ጋር በደስታ እኖራለሁ ኮምፕሊትሊ ተቀየርኩኝ ኮምፕሊትሊ ተውኩት ጭቅጭቅ አቆምኩኝ ከሱ ጋር መጣላበትን ነገር አንዳንድ ክፍተቶችን እኔ የምችለው ማስተካከል ጀመርኩኝ ከዛ የሚገርምህ 2 ቀን 3 ቀን በይኝ እያስመሰልኩ ነው እየመሰለው ያለው ቤቴን ማስተካከል ጀመርኩኝ እንዴት ነው ከድሩ በቃ ከዛኛው ባሌ ጋር መኖር የምችለው መጀመሪያ ካገባው ሰው ጋር ከዛን አስተካከልኩ ተውኩት ኮምፕሊትሊ ጭቅጭቅ ማቆምኩኝ መሸሽ ጀመርኩኝ እስቲ ልሞክረው እግዚአብሔር ትዳርን ይወዳል ስለዚህ እግዚአብሔር የኔን ትዳር ማደን አያቅቱ ስለዚህ በቃ ተውኩኝ ወሰንኩኝ ማስተካከል ጀመርኩኝ እኔ ተሸነፍኩ ማለት ነው በቃ ሲሆነ ጊዜ ላጎንብስ ይጎይን ተውኩኝ ጥጋቤን ምኔን ከዛ የሚገርም ወርም አልሆነ ሰላም ስንሆን እየተውኩ እሱ እየቀዘቀዘ እየረሳ ነው መጣ ከዛ የሚገርም ቀስቀስ እያለ ምን ልንለያይ ነው ቁጭ ብለን የምናወራው ባይዘው በጣም እንደሰለጠነ ሰው ነው የምናወራው ቁጭ ብለን ብንለያይ ልጆቻችን እንደዚህ ቢሆኑ ነበር ምን እሱም እንደዛ ማሰብ በቃ እንደዛ ነው የምናስበው ምክንያቱም የነበረን ችግር ሊያኗሩን አልቻለም ነበር መጀመሪያ ከዛ እየተስተካከልኩ መጣሁ እኔ ለካ 100% ባይሆን አብዛኛውን ፐርሰንት ጥፋቱ የኔ ነበር ምንድናችሁ እስኪ ቢገለጹ ምንም በቃ ይሄ ፍሬ ነው የምትለው ነገር የለም በቃ እንከን ፍለጋ ጀመርን ገባ ምንም በቃ ይሄ ነው ልልህ የምችለው ነገር አይደለም ምንም አላርገኝም ምንም አላርኩትም ግን በቃ እያንዳንዱ ነገር ግን የኔ ጥፋት ነው ገባ አብዛኛው ነገር የኔ ጥፋት ነው ቤቴን ተውኩት በጣም መዘነጥ ወዳለሁ ራቁቴን ነው የሚሄደው ማለት ይችላል ራቁቴን ነው የሚሄደው እየዘነበ ጸጉሬን ፍሪዝ አድርጌ
ሰውነቴ ጥሩ ነው፣ ስፖርት ሰራለሁ፣ ሰው ራሴን አልጥልም። ግን ለካ እሱ አላስፈላጊ ነገር ውስጥ እየከተተው ነው። እሱ ገባ መተው እኔ ያለብኝ በቃ ትዳር አለኝ። ትዳር እስካለኝ ድረስ የሆነ ነገር መተው አለብኝ ለትዳሬ ስል። ሴት ነኝ ገባ። ይሄን ከቻልኩኝ ትዳሬን አሸንፈዋለሁ። የሚገርምህ በዛ በመቃወስ ውስጥ ቤት ክራይ መክፈል አቅቶን ነበር። ቤት ክራይ ይመጣል፣ ሰላም የለንም፣ ምን እንደምናደርገው አናውቅም። ኢኮኖሚካሊ ዜሮ ሆንን። ልጆቻችን በቃ እሱም ስራ አስጠላው፣ እኔም ስራ አስጠላኝ እና ሰው ራሱ አስጠላን። የሚገርም ነገር ማንም የሚረዳ ሰው አይኖርም። እያሳለፍክ ያለውን ነገር አይረዳም። ሁሉንም ነገር ስለማው 3 ልጅ ከወለድ ነው። ከዛ የሚገርም ተውን ታስተካክልን በአመቱ ቤት የገዛን ትተን ህይወታችንን ትዳራችንን መርጠን ትዳራችን ይሻለናል፣ አብረን መኖራችን እንድናሸንፍ ያደርገናል ብለን ህይወታችንን አስተካክለን አሁን ላይ ጥሩ ህይወት አለን፣ ጥሩ ትዳር አለን። ዛሬ ላይ ሳስበው በዛ ሰዓት ይሄን ሰው ባጣው ነው መልካም ሰው ውዱን ባሌን አጣው ነበር። የምሬን ስነግርህ ማለት ነው። እሱም ብትጠይቀው እንደዚህ ነው የሚለው።